እዚህ መጥቶ ነበርና አጋጣሚ 6 ሰዓት ከሞላ በኋላ ነው የገባሁት። እዛ ጋር ቁጭ ብዬ ተነሽ ያለና የሞቴ ነገር እኔ አይደለም ያለኝ የሞቴ ነገር እኔ አይደለም አልኩት። ድጋሚ ደግሞ ሊሄድ ተነስቼ ነይ አለና እዚህ መጥቼ የሆነ ወረቀት ወስደሽ ጽፈሽ አስቀምጪ ምናምን ወረቀት ወስጃለሁ። ከዛ ቤት ሄድኩና ዛሬ ወር በጣም ከዛ ከአንድ ወር በፊት በጣም ያመኝ ነበር እና በጣም ታምሜ ጡቴን ታምሜ ሆስፒታል ሁሉ ሲመላለስ ነበርና ሲመላለስ ሲሄድ ባክቴሪያ ነው ይላሉ። ሲሄድ ሲመላለስ ደግሞ ይተወኛል ደግሞ ከዛ ያስቸገረኝ ነበረ በጣም ጡቴ። ከዛ በኋላ አጸለልኩት። ምን አደረኩት? እምቢ አለኝ። በጣም እያመመኝ ነበረ እና ሲሄድ ኦፐራሲዮን ትሆኛለሽ ምናምን ተባልኩ። ከዛ መናገር መጥቼ እሱ ፈርቼ ተመለስኩ። ከራሴ ምንም አትሆኝም ደግሞ እዚህ አንድ ወር ሳይሞላ የሚታይ ነገር አለ ምናምን አለ። አንድ ወር ሳይሞላ በጣም ብዙ ጉድ ነው ያየሁት፣ ብዙ ታሪክ ነው ያየሁት። ከዛ የሆነ ሰውዬ ቀጥ ብሎ መጣና ለአባቴ ሀና የምትባል ልጅ አለችሽ እንዳለ። አዎ ምን ሆና ነው አለ። እሱ ያለው ሌላ ሀገር ነው። ምን ሆና ነው ልጄ? ምን ሆና ነው? ፀሐይ የምትባል ሴት አለችሽ? አዎ ሚስቴ ናት። ምን ሆና ነው? ከዛ አይ የአራት ልጆች ስም ጠርቶ ጆሪ የሚባልስ አይ ልጄ ምን ሆነ ችግሩ ንገረኝ ምናምን ስል ሀና የምትባለው ጡቷ ላይ ያሰራችው የወንድሜ ሚስት ናት እና ጠንቋይ ቤት ስንሄድ አብረን መሄድ ነው። እኔ ለራሴ ችግር ሲሄድ እዛ ጠንቋይ ቤት ተገናኝተን ለሀና አሰራት። አንድ ወር ሳይሞላ እችን ወር ብቻ ነው ጠብቂ ነው አለኝ። ዛሬ ወር ነው የተናገረኝ። አጋጣሚ ሄድ ወጥቼ እንደዚህ ሶስት ሰጥቶኝ ነው ሶስት ወጥተሽ ቤት አስቀምጪ ሚስጥር ነገር አለ አለ። በሁለት ጌታ ግን ዛሬ ወር እኔ ሄድኩት። ዛሬ በሳምንት ልክ እንደሄድኩት በማክሰኞ ቀን መጣችና ማዘር ሰውዬ እኮ ጡትሽን ያሰራችው እኮ ያጎትሽ ሚስት ናት ብሎ ተናገረ። ከዛስ ሰምተሽ ዝም አልሽ? አዎ ሰምቻለሁ። የአራት ሰው ራሲ እዛ ሲሄዱ እሷ እኮ ጴንጤ ናት። ጴንጤ የጴንጤ አገልጋይ እኮ ከባድ ነው። አንችልም እሷ ነ እሷ እኮ እሺ ጊዜ እሷን አሳበርኩ ብለሽ ራስሽን ታስታውሺ ብሎ ተናገረች። ነገር ነው የሆነልኝ። በጭራሽ ይሄን ያላልኩት ነገር ነው የሆነልኝ። ጭራሽ ዛሬ ወር ነው የምትወስድ ተናግሮኝ የሄደ ዛሬ ወር ላይ ምንም የለኝ ነበር። በጣም ነበር የሚታመመው፣ በጣም ነበር የሚሰቃየው። ባለቤቴ ዛሬ ይታመማል። እኔ ደግሞ እሱ ስነሳ እተኛለሁ፣ እኔ ስነሳ እሱ ይተኛል። በተራ ነበር ባጀት ሰጥቶ መቶ ተሰቃይቶ አሁንም ራሱ መቶ ቁጭ ብሎ እግዚአብሔር በሚያውቀው በጣም ነበር የምታመመው። ከዛ በኋላ እኔ በሽታ የሚባል ነገር ጭራሽ የለኝም። እግዚአብሔር ይመስገን። እግዚአብሔርን አመስግኑ። ሰላም ነው። ሁሉ ነገር ደህና ነኝ። ይቆረጣል። ኦፕሬሽን ማሚት ጋር ተቆረጣል። እጄ ነበረ ከአንድም ሶስቴ ነው የሄድኩት። አተርሳውን ምናምን ተነስቼ ከዛ በኋላ ትንሽ ይቀለድና ይታጠቢ ትንሽ ኦፕራሲዮን ላድርግ ምናምን ስለ ናጎ የሚባል ዶክተር አለ። ራሴ አይ አትፈልግም ብዬ ነው የመጣሁት። እውነት እውነቴን ነው የሚለው ያለቅሰው አሁን በራሱ ጊዜ ይጠፋል፣ በራሱ ገንትን ይላል። አመኝ በቃ እንድማለ ዛሬ ወሩ በፊት ነበር በጣም ያሰቃየ ጌታ በኢየሱስ ይህ ሰላም ባንቺ ቤት፣ ይህ ደስታ ባንቺ ቤት፣ ይህ ፈውስ ባንቺ ቤት ታባይ መጨረሻው ነብያለሁ። ታላቅ ፈውስ በጌታ በኢየሱስ ስም አጫጭብለን። እሺ እሷ ደግሞ ምስክርነት አሁን ማን ያለች? እሺ ኢየሱስ ይሁን። እግዚአብሔር ስም ይባረክ። በእውነት ዛሬ ያቆመኝ እግዚአብሔር ስም ይባረክ። ዛሬ ሳምንት በታች ያስታመምኩኝ አጋጣሚ አሞኝ ስሄድ ቦታ ምናምን ተገኘና ከዛ በኋላ በቃ አንቺ እንዴት ሆነሽ በዚህ ሁኔታ እንደዚህ ሆነሽ አመት ሳይሞላ አድርገሽ መጣሽ
ብሎ ዶክተር ምናምን በቃ ሁሉ ነገር አይቶ በላይ ላይ ተናደዱና በቃ አንቺ ለመሞት ወስነሽ ማለት እንደምናምን በጣም በቃ በላይ ላይ ይዛት ሆነ። ከዛ በኋላ እኔ ያመንኩት እግዚአብሔር ነው ብዬ የእግዚአብሔር ስም ለእነሱ አላነሳውም። በቃ በእኔ ለምንም ክፉ አታውሩ ምናምን ብዬ ተናድጄ አንቺን ያንን እንደዛ ብለሽ ማለት እንደሄድሽው እንዴት ዶክተርን ሳታማክሪ ኦፕራሲዮን ያልሽው አመት ሳይሞላ አርግዘሽ መጣሽ ብሎ ምናምን ሁለት ዶክተር ሰይዶች በእኔ ላይ ሲጣሉ ምንም መልስ አልሰጠሁም፣ አልደነገጥኩም። ወዲያም ሲገኝ በቃ ብዙም አልደነገጥኩም። ከዛ ፊት እያለቀስኩ ነበር ግን ዝም አልኩት። ከዛ በኋላ በቃ ዶክተሮች ሌሎች እንደሆነ 4 ዶክተር መጣ። ከዛ አይቶ በቃ አልጋ ሰጥቶ ምናምን በቃ ማክሰኞ ኦፕራሲዮን ትሰራለሽ፣ አሁን አልጋ ተሰጥቶሽ አንተኝ ያለ መድኃኒትም ይሰጥሻል፣ ኦፕራሲዮን ተደርገሽ ልጅሽን ደግሞ ይታከማል ምናምን አሉ። ከዛ በኋላ ቀኑ አልደረሰም። እንደገና ደግሞ ልሞትብኝ ነው እንደ እኔ እንደውም እዛ አልተኛም። ከዛ ቤትም እግዚአብሔር ትቼ ነበር ዶክተር ተማምኜ ነው ያወጣሁት። አሁንም እኔ አልተኛም። አልተኝቼ ምንም ያገኛ ነገር አለ ብዬ በቃ በውስጤ እያዘንኩኝ አንድ ዶክተር መጣችና አንድ ብለሽ አትናገሪ፣ ዝም ብለሽ ቢያምሽን ዝም በይ ምናምን አለች። ከእነሱ አንዷ ወጣ። እሱም በውስጤ ያዝኩትና ከዚህ መጥፋት አለብኝ አልኩት። በቃ አልተኛም። ማክሰኞ ተሰርቼ ቀኑን እኔ አውቃለሁ አልደረሰም። ደግሞ እንደገና እንደዚህ 2 ቆስዬ ባዶ መውጣት አልፈልግም ብዬ በቃ በጣም በቃ እግዚአብሔር አንተ ምን አልካልኩ አልጋ ምናምን ከያዝኩ በኋላ ምሳ በልቼ ጌታ ሆይ ይሄ ህመም ያው አንተ ፈቃድ እየጀመረ ከሆነ ጭንገባ ከሆነ ይቆም በቃ እግዚአብሔር አምላክ ሆይ አልቻልኩም። እንዴት ነው እንደገና ማያፍረው ብዬ በጣም በእግዚአብሔር ፊት ተናገርኩት። ከዛ በኋላ በቃ ከሰዓት 10 ሰዓት አካባቢ መሄድ አለብኝ አልኩት። እሱም በቃ እንሄዳለን። እንደምንም አያለኝ አይደለም ህመምም የለም እዚህ መተኛት አልችልም። ከዚህ በኋላ ከተኛ ማክሰኞ ኦፕራሲዮን ከሰሩ እንደገና መሞታል። እኔም ሌላ ነገር ውስጥ ነው የምገባው። አልፈልግም ልጄ ብሞት ሞት ነው አልኩት። ከዛ ለቀቅ ብዬ ሄድኩትና እኔ ዛሬ አላድርም። አንቺ ልታዳኒ አንቺ ነገር እኮ ቀላል አይደለም ከባድ ነው መሄድ አለበሽ አታስብ ምናምን አሉ። በቃ ሄዳለሁ በውስጤ ይተጸ እንጸልያለን ብሎም በውስጤ ያዝኩትና ሄዳለሁ አልኩት። ከዛ አትሄጂም አልኩት። 2 ሄድኩትና ለመንኩ። እሺ በሕይወትሽ ላይ ፈርመሽ ሂጂ፣ በየትሽ ባጃጅ አለ እንደዚያምሽ ተመልሰሽ ትመጫለሽ፣ እራስሽ ባጃጅ አለ ወይ መኪና አለ? አይ የለም ችግር የለም ባይተቀር ብዬ ፈርሜ መጣሁ። ከመጣሁ በኋላ ህመሙ ባሰብኝ። በቃ ራሴን ለመሞት ወስኛለሁ። እዛ ውስጥ ከሚሞት እዚህ ሞቼ በቃ እቀራለሁ ብዬ ተስፋ ከደረስኩ በኋላ ባለቤቴ በእግዚአብሔር ሰው በተሾመ ደወለና አሁን እዚህ አይደለሁም አለ። ከዛ በስልክም ብሆን ጸልያለሁ። በስልክ አጭር ጊዜ ከጸለየ በኋላ እንደምንም ከደረስኩ እመጣለሁ አለ። ከዛ ማታ ስጸልይ እኔ በቃ ምንም እያወቅሁ አይደለም። በቃ እሳቱ ግሎ ሰውነቴን በእሳቱ ግሎ ምንም በቃ በጣም ከብዶኛል። እሱም አይቶኛል ማለት ነው። ከዛ በኋላ ጸልዮ ዘይት ምናምን ደፋን ምናምን ያኔ በደስ ምንም እንቅስቃሴ የለም፣ ጸጥ ነው አለ። በቃ ምንም ይሄ እንቅስቃሴ ለእሱም በተናገርኩት ቢሞትም በቃ ለ2 ሞት አለ እንጂ ኦፕራሲዮን ተደርጌ በሕይወት ወጥቼ ሰውንም አላየም በምለው በቃ ተስፋ ቆርጬ እያለ እንቅስቃሴ የለም ነበር። ጸልዮ ምናምን ስደርስ እሱን ለእሱ አልተናገርኩም። ስለሙቀት አይቶ በቃ እየደነገጠ እግዚአብሔር ሰላም ያደርጋል ሲመጣ ውስጥ አልፈራም ሰላም ነው እያለ ነበር የጸለየውና ከዛ በኋላ በቃ ጸልዮ ለመታሰብ ዘይቱን ስጠኝ አልኩት። እኔ ራሴ ወደ ላይ ቀብቼ ለመጸለይ ወስኜ ከዘይቱን ሰጥቶኝ መጣ። ከዛ ማታ በጣም ሲያጣድፈኝ በቃ ተነስቶ ዘይቱን እየገባሁ ጸለይኩ። ከዛ እንቅስቃሴ ምናምን ጀመረ። ከዛ በኋላ በቃ እግዚአብሔር አንተ መርማት አድርጋል። አሁን ቢሆንም ዶክተሮች እኔን አይቀበሉኝም። በራሴ ጉልበት ነው የመጣሁት። ጌታ ወይ እርዳኝ፣ በጊዜው ይሁን፣ ያለ ጊዜ እንደዚህ ሆኜ መተኛት አልፈልግም ስል እግዚአብሔር ረድቶኝ ይኸው ዛሬ ቆሜ ወዲያውም ለቆኛል። ህመምም የለም፣ በሰላም እያደርኩ ነው። የእግዚአብሔር ስም ይባረክ። በኢየሱስም በአንቺ ቤት ላይ ሰላም ይሁን፣ ጭንገፋ ይቁም፣ መከራ ይቁም በጌታ በኢየሱስም አሜን። ከዚህ ሰዓት ጀምሮ ሰላምና ኦሪጅን ነው። ኦሪጅን በጌታ በኢየሱስ